አብ መረጠን ይላል። ወልድ መጣና ሞተልን ይላል። መንፈስ ቅዱስ ደግሞ የርስታችን መያዣ ማህተም ሆኖ ማረጋገጫ ሆኖ ተሰጠን ይላል። መዳን ስሉሳዊ ነው፣ ስላሴያዊ ነው፣ ትሪኒቴሪያን ነው። አብ አስቦ ወለደን፣ ወልድ መጥቶ ሞተልንና መንፈስ ቅዱስ ደግሞ ተሰጠ። መንፈስ ቅዱስ የተሰጠን ለምንድን ነው? የርስታችን መያዣ። መያዣ የሚለውን ቃል የፈለገ በግሪክ በእንግሊዝኛ በምናምን ብታገላብጡት ቀብድ ማለት ነው። መዳንን ስታስቡ ምን ማለት ነው? መዳን አንድ ነው። መዳኖች አይልም። ለምሳሌ መጽሐፍ ቅዱስ መዳን ስንት ነው? ተናገሯ በደንብ ስንት ነው? አሁን መጽሐፍ ቅዱስ የሚያወራው መዳን አንድ ድነሃል። መዳን አንድ ጊዜ ለቅዱሳን የተሰጠ መዳን ምንድን ነው? መዳን ሳልቬሽን ነው። ሳልቬሽንስ የለም፣ መዳኖች የለም፣ ድነቶች የለም። ድነት ነው ያለው። ለአንድ ሰው የተሰጠው ነገር ምንድን ነው? መዳን፣ ድነት አንድ ነው። መዳን ግን በሰው ህይወት ውስጥ የሚገለጥበት ፕሮሰስ ውጭ ሰዎች የማይወዷት ቃል ሂደቱ መገለጫው መዳን ግን የሚገለጥባቸው ስቴጅስ ግን አሉ። አንድ ነው መዳን። ሶስቴ አንድንም፣ በነገራችን ሶስቴ አንድንም፣ አንዴ ነው የሚድነው። አንዴ የዳነው ሰው ግን በክርስቶስ ያገኘው መዳን በህይወቱ የሚገለጥባቸው ፌዝስ አሉ፣ ደረጃዎች አሉ። መጽሐፍ ቅዱስ ስለ መዳን ሲናገር ኦልሬዲ የሆነ የተከናወነ የተፈጸመ የተቀበልነው ያለፈ አድርጎ ያወራል። ድናችኋል፣ ጸድቃችኋል፣ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በጸጋ ድናችኋልና። አሁን አንድ ጌታን የተቀበለ ሰው መንገድ ላይ አግኝቶ ድናሃል አልዳንክም ሲል ምንድን ነው የምትሉት? መልሳችሁ በሏ። እርግጠኛ መሆን አቃታችሁ? በሏታ ድኛል። አንዳንድ ሰው ድፍረት ይመስላል። ድኛል አላበዛችሁትም? ምን አይደል? አረ የሆንኩትን ነው። የሆንከውን ማውራት ትህትና ነው። የሆንከውን አለመቀበል ነው እንዲያውም ትዕቢት። እኔ ድኛለሁ ብሎ ለመናገር የሚከብደኝ ጎስቋላና አሁን ይህ ትህትና ይመስለኝ እኮ ትህትና አይደለም። this is not humility. ፎልስ ሂዩሚሊቲ ነው። ይሄ ለምን መሰላችሁ? መዳናችን በእኛ ማንነት ላይ ቢመሰረት ኖሮ እስቲ እያሰብኩበት ነው እንግዲህ እኔን የመሰለ ሰው በእኛ ቢመሰረት እኛ ዳኑ ራሳችሁ በስራችሁ አልተባለን። ስራውን ውሰዱና ዳኑ። እኛ ምስኪኖች ልብስ የሌለን ልብሳችን የጽድቅ ልብሳችን ብለን የለበስነው የመርገም ጨርቅ የሆነብን የቆሸሽን የተደረትን የወደቅን የነበርን መዳን የሚገኝበት መንገድ ጠፍቶን ስናረግ ዕዳችን ከብዶብን በእግዚአብሔር ፊት ኢየሱስ ክርስቶስ መጣና ሞተልን። መሞቱን ዜና ሰማን። ሞቶልሃል፣ ዕዳህን ወስዶልሃል፣ ያንተን መርገም ጨርቅ ወስዶልሃል፣ የእርሱን የጽድቅ ልብስ ልበስ የሚል ዜና ሰማን። መጣንና በነፃ ወሰድን ማለት ነው። በነፃ መጣንና መዳናችንን ወሰድን፣ ምንም ሳንከፍል ምንም ሳንሰራ። እዚህ ነው ወገኖቼ፣ ምንም ሳንሰራ። ይሄ ምን ይባላል? ጽድቅ። ይሄን ማወቅ አለባቸው ወገኖች። ጽድቅ የመዳን በአንድ ሰው ህይወት ውስጥ ጅማሬው ፌዝ የተፈጸመው የተከናወነው የተቀበለው ምን ይባላል? ጽድቅ። ራይቸስነስ ይባላል። ጽድቅ ምንድን ነው? ጽድቅ ማለት ኃጢአተኛ የነበረው ሰውዬ ስታተሱ ተቀየረ ማለት ነው። የስታተስ ጉዳይ ነው። ባይዘወይ በነገራችን ላይ የስታተስ ጉዳይ ነው ጽድቅ። የሰውየው ባህሪ እየታየ የሚሻሻል ነገር አይደለም። የሰውየውን ባህሪም አይገልጽም። ጽድቅ ያለው እያልክ እንዴት እንደዚህ ትኖራለህ የሚሉ ሰዎች አሉ። ጽድቅ ያለው ማለት እኮ በቃ ጽድቅ ያለው የባህሪ ለውጤን አይቶ ሳይሆን እግዚአብሔር የሰጠኝ በቃ ዝም ብሎ ሰጠኝ እና ሰውየው ባህሪው ሳይለወጥ ወንጀለኛ ነበርኩ መጣና ከወንጀል ነፃ ነህ መባል ምን ማለት ነው? አሁን እስረኛው ፍርድ ቤት ቀረበ። ከወንጀል ነፃ ነው ይለቀቅ ሲባል ምን ይባላል? ጸደቅ። ወጥቶ ስለሚሰራው ስራ በኋላ እናወራለን። አሁን ግን መጀመሪያ ደረጃ አሁን ነፃ ሆኗል። ወክ አውት ማድረግ ይችላል። አሁን ወክ አውት ማድረግ ይችላል። ማንም ወታደር አንቆ ሊይዘው አይችልም። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ከሳሻችንን አስወግዶታል። ምን ይባላል? ይሄ ጽድቅ። ህይወት፣ የዘላለም ህይወት የሚጀምርባት ስቴጅ ጽድቅ ናት። ጽድቅን መቀበል ነው። ጽድቅን መቀበል የአንድ ጊዜ ናት። ደግሞ በነገራችን ላይ የአንድ ጊዜ ናት ማለት አሁን ለምሳሌ ሰው እየጸደቀ አይመጣም። እየጸደቅኩ ነው አይባልም። ቃሉ ራሱ አይሰራም። ጽድቅ ያለው ወይ አልጸደቅኩም ነው። ኮንቲኒየስ የለውም። ይሄ እኮ ማለት ነው
ዳኛው አሁንም እየፈረደ ነፃ እየፈረደ ስራ አጥቷል እንዴ? እሱ አንዴ ነው የለቀቀን። በቃ ልጁን አይቶ አንዴ ለቀቀን ማለት ሂሳብ ነበረብን። በሬስቶራንት የሚገባችሁ ምናልባት ሂሳብ ነበረብን፣ ልንከፍለው አንችልም ነበር። ከአቅማችን በላይ በልተን ጠጥተን ምን አድርገን ቢሉ እንትኑን ሳናይ የኃጢአት ደሞዝ ሞት ነው የሚለውን እንትን ሳናይ በልተን ጠጥተን ምናምን አድርገን እንከፍላለን ብለን እስቲ ልሞክር ትንሽ ጾሜ ትንሽ መጽውቼ ምናምን ስንል ከመጾምና ከመመጽወት በላይ ነው። ሊያላቅቀን አልቻለም። ምን ይሻላል? አንዳንድ ሰዎች ገላግሏቸው ሄደው አያውቁም። ሬስቶራንት አስተናጋጆች መጥተው ወንድሜ ይቅርታ ተከፍሏል ካሉ አለቀ በቃ እኮ ተከፍሏል ካሉ ጥበቃው ማያስቆምህም እንትን እኔ ከኪሴ አልከፈልኩም፣ ከኪሳችን አልከፈልንም። እሱ ነው ወገኖች። ያው አሁን ለምሳሌ ከፍለሃል ስትለኝ ከፍያለሁ። ኪስ ውስጥ አልገባውም። ብር ስታወጣ አላየኝም። ከፍሏል ከፍያለሁ ነው የምትለው። ተከፍሏል ከፍያለሁ። እስላይ ኪሴን እጅ ውስጥ ማስገባት የለብኝም፣ መጣጣር የለብኝም። ሳምባዲ ያልስ ከከፈለልኝ ከፍያለሁ። የኔን ሂሳብ ነው የከፈለ። ኢየሱስ መጥቶ ሲሞት ዕቃ ጨዋታ ይጫወታል መስቀል ላይ። ምን እያደረገ ነው? ዕዳዬን ተሸክሞ ቢሌን ተሸክሞ ሞቴን ተሸክሞ በመስቀል ላይ ሞተ። ፉር ፍሪ። ያ የመስቀል ስራ በህይወታችን አፕላይድ ሲሆን፣ ወንጌል ስንሰማ ነፃ ስንሆን፣ ኃጢአታችን ፎርጊቭ ሲደረግ ጸደቅ። ችግኝ እንኳን አንዴ ነው የሚጸድቀው። እንኳን እኛ ችግኝ እኮ እየጸደቀ ጸደቀ ነው። ካልጸደቀ ጠውልጓል፣ ከጸደቀ ጸደቀ ነው። ፓስቴንስ ከዛ በኋላ እያደገ ነው እንጂ እያደገ ነው ይሰራል። እንትን እያደረገ ነው ይሰራል። እየጸደቀ ነው ግን አይሰራም። አንዳንድ ሰው እንደዛ ይመስለዋል። ወይ ደግሞ ስለ ጽድቅ ስናወራ የወደፊትም አይደለም ባይዘወይ የወደፊት አይደለም። አንዳንድ ሰው ጽድቅ የወደፊት ይመስለዋል። ጽድቅን ለማግኘት እየኖርኩ ነው ይላል። ጽድቅ እኮ ወደፊት የምታገኘው እኮ አይደለም። ጽድቅ አሁን ነው። ለዚህ እኮ ነው በሸክላ ድሮ ጽድቅና ኩነኔ ቢኖርም ባይኖርም ምናምን ነው። ጽድቅና ኩነኔ አሁን ነው። ቢኖርም ባይኖርም አሁን ነው። የመዳን ሰዓት አሁን ነው የሚለው ጽድቅን በተመለከተ ነው። እሺ አሁን ነው ማለት እስቲ እንግዲህ እጸድቅ ይሆናል አይባልም። እጸድቃለሁ አልጸድቅም አይባልም። ጸድቄያለሁ አልጸደቅኩም ነው። ኢትስ ፓስት ቴንስ። በአንዴ ሰው ክርስቶስ ኢየሱስን ሲቀበል ሙሴ በምድረ በዳ እባብን እንደሰቀለ እዚህ ላቸዋል። ለኒቆዲሞስ የነገረው ለሃይማኖተኛው ያው ሙሴ በምድረ በዳ እባብን እንደሰቀለ እባብ የነደፈው በእባብ መርዝ እየሞተ ያለ ሁሉ አይቶት እባብን ሰቅሎ በናስ አይቶ ያየ ሁሉ እንደዳነ አሁን ለመጽደቅ አንድ ነገር ብቻ ነው። አይተህ ትጸድቃለህ። ክርስቶስን አይተህ እሱን ተቀብለህ ትጸድቃለህ። ጽድቅ ይባላል እሱ። እኛ ያለው የምንልበት ሴንስ ምንድን ነው? ጽድቅ ያለው ነው። እሱ ምን ይባላል? መዳን። ለዚህ ነው ድነናል የምንለው። ድነናል የምንለው when comes to righteousness የክርስቶስን ጽድቅ ተቀብላ ድነናል። አሁን ብንሞት የት እንደምንሄድ እናውቃለን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የሚለው ለዚህ ነው። ታውቁ ዘንድ በእኔ ስራ አልተመሰረተማ። በእኔ ስራ ከተመሰረተ እየሞከርኩ ነው። ሂት ላደረገው ልመታው እችላለሁ፣ ልስተው እችላለሁ። እንደ ኢላማ እየሞከርኩ ጽድቅን ላገኘው እችላለሁ፣ ላላገኘው። አይ በእኔ ስራ አልተመሰረተም። ጌታ ኢየሱስን ተቀብለሃል። አዎ ስቲል ደካማ ሰው ነኝ። ኢትስ ፋይን። ስቲል እኮ ኃጢአት በሕይወት ያለ ኢትስ ፋይን። የእኛን ቆጥሮ ሳይሆን የልጁን ጽድቅ ቆጥሮ ያጸደቀን አምላክ የተባረከ ይሁን። that's righteousness ጽድቅ ነው። ይሄ መዳን ነው። it's past, it's done። አንድ ክርስቲያን ግን እዚህ ጋር ካቆመ ጥሩ አይደለም። እዚህ ጋር ካቆመ ጥሩ አይደለም። ለዚህ ነው ከልጅነት መላቀቅ ያለብን። እዚህ ጋር ካቆመ ጥሩ አይደለም። መጽሐፍ ቅዱስ መዳንን የሆነ የተከናወነ ያደረገውና ለምሳሌ ፊላይ ደግሞ የሚመጣ ደግሞ ያደርገዋል፣ የወደፊት ያደርገዋል። ይሄን አንብባችሁ ታውቁ እንደሆነ መዳንን እኮ ነው ሮሜ ምዕራፍ 13 ካመነበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን አድርጓል ይላል፣ ቀርቧል። ደግሞ ሮሜ መሆኑ አይገርማችሁም? መጽሐፍ ሮሜ ጸድቃችኋል፣ አብቅቷል፣ ተፈጽሟል፣ በልጁ በክርስቶስ ድናችኋል ሲል ቆይቶ በነገራችን ላይ ካመነበት ጊዜ ይልቅ መዳናችን ደግሞ ቀርቧል። እሺ ምናልባት አንደኛ ጴጥሮስ ገልጣችሁ ስለሆነ እዛ ላይ ላሳያችሁ። አንደኛ ጴጥሮስ አሁን ለምሳሌ እስቲ ተመልከቱ ምዕራፍ 1 ላይ it's a beautiful picture። ተመልከቱ ምዕራፍ 1 ላይ ቁጥር 3 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ሁለተኛ ምን ያደረገን? የሚወልደን ሳይሆን ምን ያደረገን? የወለደን ጽድቅ። ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን እንዲገለጥ ዘንድ ለተዘጋጀ መዳን ዳግመኛ ተወልዳችኋል ብሎ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ዳግመኛ ተወልዳችኋል፣ ግን የተዘጋጀ መዳን ደግሞ በሰማይ ቀርቶላችኋል ይላል። ድኛለሁ፣ ግን የተዘጋጀ መዳን ደግሞ ይጠብቀኛል። ልክ ነው።
አሁን ድኛለሁ፣ አሁን ጸድቄያለሁ፣ ብሞት የት እንደሚሄድ አውቀዋለሁ፣ የእግዚአብሔር ልጅ ሆኛለሁ። ግን ኮምፕሊትድ አልሆንኩም። ኮምፕሊትድ ስቲል ትግል አለ፣ ከኃጢአት ጋር ትግል አለ፣ ከአሮጌው ባህሪ ጋር ትግል አለ። ተሰርጠን የምንጠናቀቅበት ዘመን ደግሞ ይመጣል። እሱ የመዳን ፊውቸር ነው። የመጽሐፍ ቅዱስ አስተማሪዎች ክብረት ይሉታል፣ ግሎሪፊኬሽን ይሉታል፣ ቱ ቢ ግሎሪፋይድ ይሉታል። ጸድቄያለሁ እከብራለሁ ነው ፒክቸር። ጸድቄያለሁ እከብራለሁ። ኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን የሚለው ማለት ነው። በክርስቶስ መረጠን አዳነን ምናምን ይልና ከዛ እኛ ደግሞ አስቀድመን የተመረጥነው ርስትን ተቀበልን። ርስትን የተቀበልን እኛ ደግሞ አሁን የርስታችን መያዣ በሆነው መንፈስ ደግሞ አተመን። በመንፈስ ቅዱስ ታተምን ይላል። በመንፈስ ቅዱስ ታተምን። ያው አብ መረጠን ይላል። ወልድ መጣና ሞተልን ይላል። መንፈስ ቅዱስ ደግሞ የርስታችን መያዣ ማህተም ሆኖ ማረጋገጫ ሆኖ ተሰጠን ይላል። መዳን ስሉሳዊ ነው፣ ስላሴያዊ ነው፣ ትሪኒቴሪያን ነው። አብ አስቦ ወለደን፣ ወልድ መጥቶ ሞተልንና መንፈስ ቅዱስ ደግሞ ተሰጠን። መንፈስ ቅዱስ የተሰጠን ለምንድን ነው? የርስታችን መያዣ የሚለውን ቃል በፈለገ በግሪክ በእንግሊዝኛ በምናምን ብታገላብጡት ቀብድ ማለት ነው። ጋራንቲ ቀብድ። መዳናችንን አሁን ያለውን እንደዛ ድነናል፣ ጋራንትር ነው፣ ተገዝቷል፣ ተሸጧል፣ በቃ የኔ ነው ብሏል እግዚአብሔር። ይሄ ሰውዬ ማን ነው? የኔ ነው። እና ለምንድን ነው የመረጥከው? ለዘላለም ሕይወት። ምን ይመስላል የዘላለም ሕይወት? ምንም መግለጥ አይቻልም። ቆይ ልነግርህ አልችልም። የዘላለም ሕይወት ሰውየው ሲከብር ልነግርህ። ታዲያ ያንን ሕይወት አሁን ትንሽ ቀብድ ምን በመንፈስ ቅዱስ። አሁን እኛ ያለን ሰላም እኮ የመሬት አይደለም። ዓለም የሚሰጣቸው አይነት አይደለም። ሰላማችን የመሬት አይደለም። ደስታችን የመሬት አይደለም እኮ ወይ አሁን እኮ የዳነ ሰው ለዚህ እኮ ነው የምንሳሳተው። የዳነ ሰው አገራችን በሰማይ ነው የሚለው እኮ ለዚህ ነው። ኢትዮጵያ ቁጭ ብዬ ይላል ሰው እንዴ ቀብድ። አገራችን በሰማይ ነው፣ ሰላማችን የሰማይ ነው፣ ደስታችን የሰማይ ነው እያገባ በመንፈስ ቅዱስ እያስገባ ትንሽ ያቀምሰናል። ሲገለጥ እሱ ትንቢት አያስፈልገውም፣ ልሳን አያስፈልገውም፣ እንትን አያስፈልገውም። የከበረ ሕይወት ይጠብቀናል። ሰው የሚገለጥ መዳን አለ፣ የተገለጠ መዳን አለ። የተገለጠው መዳን ምን ይባላል? ጽድቅ። የሚገለጠው መዳን ምን ይባላል? ክብረት። ስለዚህ ጸድቄያለሁ እከብራለሁ ነው። እንበላት አንድ ጊዜ እንደገና። This is the road map.